ሴቶይ ስሚ ልብ ብለሽ ስሚ ይሄን ቪዲዮ በጭራሽ ሴት ኮንሽ እንዳታሳልፊ ቆይቶ ከሚጸጽትሽ አሁን በታደብጭኝ ይሻልሻል ለትዳር የምትመርጪውን ወንድ ተጠንቅቀሽ መምረጥ አለብሽ ዛሬ ላይ አፈቀርኩሽ በዚህ ገብቶ ሞትኩልሽ ያላንቺ እንዴ ያለሽ ወንድ እጁ ካስገባሽ በኋላ ህይወትሽን በሙሉ ደም ያነባሽ እንድትኖሪ ሊያረግሽ ይችላል ምክንያቱም ወንድ ልጅ አፈቀርኩሽ ብሎ ቢሰቃይ ተሰቃየው እንኳን ቢልሽ አንቺን እጁ እስኪያገባ 2 ወር ግፋቢል 1 አመት እሱ ግን እድሜ ልክሽን ሊያሰቃይሽ ይችላል ብዙ ሴቶች በማይሆን ትዳር ውስጥ ገብተው እየማቀቁ ያሉ ህፃናቸውን ታቅፈው ህፃናቸውን እዚህ ጋር ደረታቸው ላይ እያስለቀሱ እነሱም እያለቀሱ ብዙ ወንዶች መጠጥ ቤት ሲያመሹ ሲጨፍሩ ከብዙ ሴቶች ጋር ሲዳሩ አምሽተው ይመጣሉ እሷስ እዚህ ጋር ግን ልጇን አቅፋ መጣ አልመጣ ሲመጣስ እንጂ ቀለሽ እንጂ በዚህ ገብቶ በዚህ ወጥቶ ይኸውልሽ ትዳር 1000 ጊዜ አስበሽ አንድ የምትመርጪ አለበለዚያ ግን ህይወትሽን ሙሉ ዋጋ ስትከፍል የሚኖር አንዴ ልጅ ከወለድሽ በኋላ ከዛ ውስጥ ለመውጣት ዳገት ነው የሚሆንብሽ ምክንያቱም ልጆችሽን መበተን አትፈልጊማ ስለዚህ የምትመርጪውን ወንድ ተጠንቀሽ ምረጭ አፈቅርሻለሁ የሚልሽ ወንድ ሁሉ አፍቃሪሽ አይደለም ብዙ አስመሳዮች የበግ ለምድ የለበሱ ተኩላ ወንዶች አሉ ስለዚህ ተጠንቀሽ መምረጥ አለብሽ ምክንያቱም እዚህ ምድር ላይ አንዴ ነው የምትኖር ሁለት ህይወት የለሽም ይሄን የምድራዊ ህይወትሽን ደግሞ ሲኦል የሚያደርግሽ ወንድ መምረጥ የለብሽ ብዙ ሴቶች በማይሆን ትዳር ውስጥ ገብተው ምን ነው ባልተፈጠርኩ ያሉ ሴቶች አሉ ስለዚህ የሚያገባሽን ወንድ ተጠንቀቀሽ ምረጪ አንዴ ነው የምትኖሪው ነገ ላይ ልጆች ይመጡና ታስረሽ ህይወትሽን ሙሉ ስትማቀቂ ነው የምትኖሪው